ፕሮዳክሽን እንግዲህ ወደ 19ኛ ዓመት እየተጠቀመ ዛሬ የተገኘንበት ደግሞ የፈረንጁ ሀበሻ ፊልም እንግዲህ ጥሩ አድርገን ከሽነን በተለይ ዳይሬክተሩ ኤርሚያስ ታደሰ እንደተለመደው ጥሩ አድርጎ አዘጋጅቶታል። በላይ ጌታነህ ደግሞ ቆንጆ አድርጎ ይስቁታል። እዚህ ጋር የምትመለከቷቸው ተዋናዮች ጥሩ አድርገው ሰርተውታል። እንደምትዘናኑበት ተስፋ አደርጋለሁ። ተዋንያንን ወደዚህ የምጠራ ይሆናል። ኤርሚያስ ታደሰ የፊልም ዳይሬክተር፣ የፊልም እግዚአብሔር ነው ይባላል። በጥበብ ሀገራችንን የማስተዋወቅ ትውልድን የመገንባት ስራን ይቀጥላል። አብረናችሁ ነን፣ አብራችሁን ናችሁ።